በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዝምታ ጩኸት። እስራኤል ጭንቅ ላይ ናቸው። ከባርነት ተላቀው ከግብጽ ከወጡና ጉዞ ከጀመሩ በኋላ ፈርዖን የለቀቀው ሕዝብ ጉልበት ቆጭቶት በቁጣ ነዶ ሰራዊቱን አስከትቶ በፈጣን ሰረገላ እየጋለበ መጣባቸው። ከፊታቸው ደግሞ የሚያስፈራ ባህር ተደቅኗል። ሕዝቡ የፈረደበት ሙሴ ላይ ጮኸበት። መጽሐፈ መቃብያን ያንን ሁሉ ሕዝብ ሲጠብቅ ያልተበሳጨ ሙሴን አስበው እንደሚል እንደ ሙሴ ትሑትና ታጋሽ መሪ ታይቶ አይታወቅም። ልክ በዚያች ዛፍ ላይ እሳት ሲነድባት እንዳልተቃጠለች እስራኤላውያንም ሙሴ ላይ ለዓመታት ቢነዱም አላቃጠሉትም። በግብጽ መቃብር ጠፍቶ ልታስፈጀን ነው? ከሞት ባርነት በስንት ጣዕሙ እስራኤል በኤርትራ ባህር ዳርቻ ሙሴን በቁጣ እየጮኹ አስጨነቁት። መሪነት ከባድ ነው። ያንን ሁሉ ድንቅ ነገር አድርጎ እግዚአብሔር ነፃ ሲያወጣቸው ሙሴ ለእነርሱ ቤዛ ሆኖ ተሾሞ ብዙ ዋጋ ከፍሏል። ውለታውን ረስተው አፋጠጡት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ሙሴ ሕዝቡን ከጩኸታቸው ሲያረጋጋ የእግዚአብሔር ድምፅ ወደ ሙሴ መጣ። ሙሴ ሆይ ለምን ትጮህብኛለህ? አለው። ልብ አድርጉ፣ የጮኸው ሕዝቡ ነው። ሙሴ አረጋጋ እንጂ ቃል አልተናገረም። ሆኖም ሙሴ አፉ ዝም ቢል ልቡ ይጮህ ነበር። ከእስራኤል ጩኸት ይልቅ የሙሴ ዝምታ እግዚአብሔር ጆሮ ደረሰ። እግዚአብሔር ኤልያስ እንዳላገጠባቸው የአሕዛብ አማልክት በጩኸት ብዛት የሚሰማ አምላክ አይደለም። በትዕቢትና ዓመፅ ከሞላበት ጩኸት ይልቅ በተሰበረ ልብ የሚቀርብ ዝምታ እግዚአብሔር ጋር ይጮኻል። የእስራኤል ጩኸት ፍርሃት ይነዛል። ልናልቅ ነው የሚል ሽብር ይፈጥራል። የሙሴ ዝምታ ግን ባህር ይከፍላል። ጌታ ሆይ ጩኸታችን አልሆነልንም፣
ዝምታችንን ሰምተህ ሀገራችንን ከከበባት ጥፋት ታደግልን። የእኛ መጨቃጨቅና ጠብ ባሕር አይከፍልም። የእኛ ጩኸት ከመነካከስ በቀር አያሻግርም። በአርምሞ የሚለምኑህን በእኛ ፊት ዝም አሉ የምንላቸው በአንተ ፊት ግን የሚጮኹትን ሰምተህ ታደገን። የኤርትራ ባሕር በዝምታ ተከፈለ። እስከ ራማ የተሰማው ራሔል ስለ ልጆቿ ያለቀሰችው እንባ ባሕር ከፈለ። እመቤታችን ሆይ ስለኛ ስለ ልጆችሽ እባክሽን አልቅሺ። የራሔል እንባ ራማ ከደረሰ ያንቺ እምባ የት ሊደርስ ነው? በየበረሃው እየወደቀ ስላለው ልጅሽ ስለሞተለት ወንድም እባክሽን ለምኚ። በሙሴ በትር ባሕሩ ተከፈለ። የኤርትራ ባሕር ቀይ ባሕር እጅግ ባለ ታሪክ ባሕር ነው። ለአንዴና ለመጨረሻ ጊዜ ደረቅ ሆኖ ፀሐይ ያየውና ግማሽ ሚሊዮን የሚሆን ሕዝብ በመካከሉ ተራምዶ ያለፈበት ይህ ባሕር እንደ ግድግዳ የቆመ ብቸኛው የዓለማችን ባሕር ነው። በዚህ ባሕር እስራኤል ሲሻገሩ ፈርዖን ከነሰራዊቱ ሰጠመ። በእግር የሄዱት የተሻገሩትን ባሕር በሰረገላ የሄዱት አቃታቸው። የኤርትራ ባሕር ለእስራኤል ትንሣኤ ሲሆን ለፈርዖን ግን መቃብር ሆነ። ፈርዖን ደንግጦ መመለስ የነበረበት ባሕሩ ሲከፈል ሲያይ ነበር። ፈርዖንን ያደቆነ ሰይጣን ግን ባሕር መካከል ሳያቀስስ አልለቀቀውም። እግዚአብሔር ማን ነው ብሎ ነበር። በዚያ ባሕር ተዋወቀው። እሱ ሲሰጥም እስራኤል በኩራት እግዚአብሔር ማን ነው ለሚለው የፈርዖን ጥያቄ ከባሕር ማዶ ሆነው መልስ ሰጡ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። እስራኤል በኤርትራ ባሕር መሻገራቸው የጥምቀት ምሳሌ ሆኖ በባሕርና ደመና ተጠመቁ ተብሎላቸዋል። ፈርዖን ግን እስራኤል በተጠመቁበት ጠበል ውስጥ ሰጠመ። የኤርትራን ባሕር ሲሻገሩ ከሙሴ ሌላ እስራኤልን ሲመራ የነበረ ጠባቂ ነበር። እርሱም የእስራኤል ጠባቂ በመባል የሚታወቀው ቅዱስ ሚካኤል ነበር። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ።
የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ እንዲል ቅዱስ ሚካኤል እስራኤልን ቀን በደመና ሌሊት በብርሃን አምድ እየተመላለሰ በመንገድ መራቸው። ኢትዮጵያውያን ያለነው ከባህሩ ዳርቻ ላይ ነው። ሁሉም መሻገር ይፈልጋል። ከኛ መካከል እንደ ፈርዖን ሰጥሞ የሚቀር ይኖራል፣ እንደ እስራኤል የሚሻገር ይኖራል። ቅዱስ ሚካኤል ሆይ ለእኛም ድረስልን። ይህንን ክፉ ዘመን በክንፎች አሻግረን። ወስብሐት ለእግዚአብሔር። ይቆየን።